We're now getting an important update from West Asia, and this is a CNN news. Iranian state media outlets Fars News Agency and Tasnim reported that a U.S. Air Force F-35A Lightning II stealth fighter squawked an emergency transponder code. ጤና ይስጥልኝ ውድ አድማጮች ወደ ዕለቱ ዝርዝር መረጃ ከመግባታችን በፊት ይህ ዘገባ በተለያዩ ታማኝ የዓለም ዜና ምንጮች ላይ ተመስርቶ የተዘጋጀ መሆኑን በአክብሮት እንገልጻለን። 1/5ኛው የዓለም ነዳጅ የሚያልፍበት የባህር መስመር ሆርሙዝ አሁን የባሩድ ሽታ እየተነፈሰ ይገኛል። መርከቦች እየተቃጠሉ ነው። ስውር ተዋጊ ጀቶች ከሰማይ እየወደቁም ነው። የአሜሪካው የውጭ ጉዳይ ሚኒስተር ደግሞ ቀይ መስመራችን ተጥሷል ሲሉ የመጨረሻውን ማስጠንቀቂያ ሰጥተዋል። ሆርሙዝ ላይ 7700 የድረሱልኝ ጥሪ ተስተጋብቷል። ይህ ተራ ቁጥር አይደለም ክቡራን አድማጮች፣ በአቪዬሽን ዓለም የሞትና የህይወት አፋፍ ምልክት ተደርጎ ተወስዷል። የዩናይትድ ስቴትስ አየር ኃይል ኩራትና የቴክኖሎጂ ማማና ቁንጮ የሆነው F-35 ስውር ተዋጊ ጀት በኦማን ባህር ላይ ይህንን የጭንቀት ምልክት ለምን አስተጋባ? ዋሽንግተን በዝምታ የተዋጠችበት፣ ቴህራን ደግሞ የአሜሪካን ክንፍ ሰብር ያለው የምትልበት አዲሱ የመካከለኛው ምስራቅ ፍጥጫ ዓለምን በስጋት ያናወጠ ነው። ዛሬ ከስውር ተዋጊ ጀቶች አደጋ በስተጀርባ ያለውን ሚስጥርና በሆርሙዝ ወሽመጥ ላይ የተደቀነውን የጦርነት ጥላ በጥልቀት እንመረምረዋለን። በሌላ በኩል የዓለምን የኢኮኖሚና የኃይል መስመር የምታውከው የሆርሙዝ ወሽመጥ አሁን ደግሞ የዲጂታሉ ዓለም የጦር አውድማ ለመሆን ተቃርባለች። የፋርስ የዜና ወኪል ይፋ ባደረገው መረጃ መሰረት ኢራን በወሽመጡ ስር የሚያልፉ 7 ቁልፍ የኢንተርኔት ኬብሎችን በቁጥጥሯ ስር ለማድረግ ወስናለች። ይህ ውሳኔ የዓለምን የዳታ ፍሰት ወዴት ይወስደው ይሆን? ዝርዝሩን ይዘንላቸዋል። በሌላ በኩል ክቡራን አድማጮች ለአመታት የዘለቀውና ሀገሪቱን እያደቀቀ የሚገኘው የሱዳን የእርስ በርስ ጦርነት አሁን አቅጣጫውን ወደ ኢትዮጵያ ድንበር ማዞሩ ተሰምቷል። በሱዳን ጦርና በፍጥኖ ድራሽ ኃይሉ RSF መካከል የሚካሄደው ግጭት ወደ ኢትዮጵያ አዋሳኝ ግዛቶች መጠጋቱ እየተነገረ ይገኛል። ከሱዳን ድንበር አካባቢዎች የወጡ ዘገባዎች እንደሚያመለክቱት ውጊያው በኢትዮጵያ አቅራቢያ በሚገኘው የብሉ ናይል ግዛት ላይ በርትቶ ይገኛል። ዝርዝር መረጃውን እንመለከተዋለን። ኢራን በአካባቢው ላይ ያላትን ተጽዕኖ ወደ ላቀ ደረጃ ያሸጋገረ አዲስ መመሪያ አውጥታለች። በዚህ መመሪያ መሰረት በሆርሙዝ ወሽመጥ በኩል የኢንተርኔት ኬብሎችን የዘረጉ ማንኛውም የውጭ ኦፕሬተሮች ከእንግዲህ በኋላ ከኢራን መንግስት ልዩ የሥራ ፈቃድ ማውጣት ይገደዳሉ ብላለች። ሁለተኛ፣ ለአገልግሎቱ ከፍተኛ ክፍያ መፈጸም ይኖርባቸዋል። ከሁሉም በላይ ደግሞ የኬብሎቹ ጥገናና ቁጥጥር የሚከናወነው በኢራን ኩባንያዎች ብቻ እንዲሆን ተወስኗል። ክቡራን አድማጮች ይህ እርምጃ በቃላት ከመግለጽ በላይ የዓለምን የኢኮኖሚ እንቅስቃሴ ሊገታ እንደሚችል ስጋት ተፈጥሯል። የባህረ ሰላጤው ሀገራት የባንክ አገልግሎትና ዓለም አቀፍ የዳታ ግንኙነት በኢራን እጅ መውደቁ በዲጂታል መረጃ መለዋወጥ ላይ ከፍተኛ መስተጓጎል ሊፈጥር ይችላል ተብሎ ተሰግቷል። ውሳኔው በምዕራባውያን ዘንድ ከፍተኛ ቁጣን ቀስቅሷል። በተለይም በአሜሪካ የሪፐብሊካን ፓርቲ አባላት ዘንድ ድርጊቱ የኢኮኖሚ ሽብርተኝነት ተብሎ ተፈርጇል። የኢራን መንግስት መረጃን እንደ ፖለቲካዊ መሳሪያ በመጠቀም ዓለምን ለማስፈራራት እየሞከረ ነው ሲሉ ድርጊቱን በጽኑ አውግዘዋል። የሆርሙዝ ወሽመጥ ከነዳጅ ማስተላለፊያነት ባለፈ የዓለም የኢንተርኔት የጀርባ አጥንት መሆኗ ኢራን አሁን የወሰደችው እርምጃ እጅግ አደገኛ አድርገዋል። በሌላ በኩል ክቡራን አድማጮች ዓለም ትንፋሿን ውጣ ወደምትከታተለው የመካከለኛው ምስራቅ መረጃ እንውሰዳችሁ። በአሜሪካና በኢራን መካከል ያለው ፍጥጫ እጅግ ወደ አደገኛ ምዕራፍ ተሸጋግሯል። የኢራን መንግስታዊ ሚዲያዎች የአሜሪካው ስውር ተዋጊ ጀት አደጋ ላይ ነው ሲሉ ዘግበዋል። በሌላ በኩል ዋሽንግተን ቀይ መስመር ተጥሷል ስትል ከባድ ማስጠንቀቂያ ሰጥታለች። በመካከለኛው ምስራቅ ሰማይ ስር አዲስ የጦርነት ደመና እያጠላ ሲሆን በዓለም ሀያሏ ዩናይትድ ስቴትስና በክልሉ ተጽዕኖ ፈጣሪዋ ኢራን መካከል ያለው ፍጥጫ ከመቼውም ጊዜ በላይ አይሎ ቀጥተኛ ወታደራዊ ግጭት ሊቀሰቀስ ይችላል የሚል ስጋት ዓለምን እያስጨነቀ ይገኛል። ዛሬ በልዩ ዘገባችን በስትራቴጂካዊ የሆርሙዝ የባህር ወሽመጥ አካባቢ የተከሰቱ አዳዲስ ክስተቶችንና የሁለቱን ሀገራት የኃይል መለካካት በጥልቀት እንመለከተዋለን። የሁኔታዎች መባባስ የጀመረው ከኢራን መንግስት የመገናኛ ብዙሃን በወጣ አስደንጋጭ መረጃ ነው። የፋርስ የዜና ወኪልና ታስኒም እንደዘገቡት ከሆነ የአሜሪካ አየር ኃይል ኩራት የሆነውና ዘመናዊው F-35 ስውር ተዋጊ ጀት በኦማን ባህር ላይ እየበረረ ሳለ 7700 የተሰኘውን ዓለም አቀፍ የድንገተኛ አደጋ ኮድ አሰምቷል።
ይህ ኮድ በአቪዬሽን ዓለም ትልቅ ትርጉም አለው። አንድ አውሮፕላን የቴክኒክ ብልሽት፣ የአብራሪ የጤና እክል ወይም በውጊያ ወቅት የሚደርስ ጉዳት ሲያጋጥመው የሚጠቀመው ምልክት ነው። ምንም እንኳን ፔንታጎን ስለዚህ ጉዳይ እስካሁን በይፋ የሰጠው ማብራሪያ ባይኖርም የኢራን ወገን ግን አሜሪካ በዚህ ዓመት ብቻ በርካታ አውሮፕላኖችንና ድሮኖችን እንዳጣች ይገልጻል። እንደ ኢራን ይገባኛል ጥያቄ ከሆነ ዩናይትድ ስቴትስ እስከ 39 የሚደርሱ ወታደራዊ አውሮፕላኖችን ያጣች ሲሆን ከነዚህ መካከል MQ-9 ድሮኖችና F-15 ተዋጊ ጀት ይገኙበታል። ክቡራን አድማጮች ውጥረቱ ከአየር ወደ ባህርም ተሸጋግሯል። በዓለም የነዳጅ ንግድ 20% የሚሸፍነው የሆርሙዝ የባህር ወሽመጥ አሁን የጦር ቀጠና ሆኗል። በኳታር ባህር ክልል አቅራቢያ አንዲት የንግድ መርከብ ባልታወቀ ፕሮጀክታይል መመታቷም ተዘግቧል። የዩናይትድ ኪንግደም የባህር ላይ ኦፕሬሽን እንደገለጸው መርከቧ ላይ እሳት ተከስቶ የነበረ ቢሆንም በሰራተኞቹ ጥረት በቁጥጥር ስር ውሏል። ኢራን በበኩሏ ለአሜሪካ ማዕቀብ ተባባሪ በሆኑ ሀገራት ላይ ጠንካራ ማስጠንቀቂያ ሰጥታለች። የኢራን ጦር ቃል አቀባይ መሐመድ አክራምኒያ መርከቦች ይህንን ወሳኝ የባህር መስመር ሲያቋርጡ ከባድ ችግሮች ሊገጥሟቸው እንደሚችሉ አስጠንቅቀዋል። እንዲያውም የኢራን ሕግ አውጪዎች ጠላት የሚሏቸው ሀገራት መርከቦች በወሽመጡ እንዳያልፉ የሚከለክል አዲስ ሕግ እያዘጋጁ መሆኑ ተሰምቷል። ዩናይትድ ስቴትስ እጆቿን አጣጥፋ አልተቀመጠችም። የአሜሪካ ሴንትራል ኮማንድ ሴንትኮም የባህር ኃይል ኦፕሬሽኖችን አጠናክሯል። በቅርቡ በተከናወነ እርምጃ 2 የኢራን የነዳጅ ጫኝ መርከቦች ወደ ኢራን ወደቦች እንዳይገቡ በአሜሪካ የጦር አውሮፕላኖች ጥቃት ተሰንዝሮባቸዋል። አሜሪካ ይህንን እርምጃ የወሰደችው ኢራን በአሜሪካ አጥፊ መርከቦች ላይ ጥቃት ለመሰንዘር ሞክራለች በሚል መሆኑ ተገልጿል። ከዚህም በተጨማሪ በኦማንና በየመን አቅራቢያ በሚንቀሳቀሱ የኢራን የጭነትና የአሳ ማጥመጃ ጀልባዎች ላይ ጥቃት መፈጸሙና በዚህም ሳቢያ የሰው ሕይወት መጥፋቱ ተዘግቧል። ይህ ደግሞ በሁለቱ ኃይሎች መካከል ያለውን ጥላቻ ይበልጥ አባብሶታል። ውጥረቱን ተከትሎም የአሜሪካው የውጭ ጉዳይ ሚኒስተር ማርኮ ሩቢዮ ለቴህራን ግልጽ መልእክት አስተላልፈዋል። ሩቢዮ ሲናገሩ አሜሪካ መርከቦቿ ሲጠቁ ዝም ብላ አትመለከትም፣ በማንኛውም የአሜሪካ ወታደራዊ ንብረት ላይ ጥቃት የሚሰነዝር አካል የማያወላውልና ከባድ አጸፋዊ እርምጃ ይጠብቀዋል ብለዋል። የኛ ቀይ መስመር ግልጽ ነው፣ አሜሪካውያንን የሚነካ ሁሉ መደምሰሱ አይቀሬ ነው በማለት ዛቻቸውን አሰምተዋል። ዲፕሎማሲያዊ ጥረቶች ካልተሳኩ የኃይል ፍጥጫ መላውን ዓለም ወደማይፈለግ ቀውስ ሊከተው ይችላል ተብሎ ተሰግቷል። የሁለቱ ሀገራት ፍጥጫ ወዴት ያመራል? ሰላም ወይስ መጠነ ሰፊ ጦርነት? የጊዜ ሂደት የሚመልሰው ጥያቄ ይሆናል። ክቡራን አድማጮች በሌላ መረጃ ክቡራን አድማጮች ለአመታት የዘለቀውና ሀገሪቱን እያደቀቀ የሚገኘው የሱዳን እርስ በርስ ጦርነት አሁን አቅጣጫውን ወደ ኢትዮጵያ ድንበር ማዞሩ ተሰምቷል። በሱዳን ጦርና በፈጥኖ ድራሽ ኃይሉ RSF መካከል የሚካሄደው ግጭት ወደ ኢትዮጵያ ዋሳኝ ግዛቶች መጠጋቱ ቀጠናዊ ስጋቱን አሳድጎታል። ከሱዳን ድንበር አካባቢዎች የወጡ ዘገባዎች እንደሚያመለክቱት ውጊያው በኢትዮጵያ አቅራቢያ በሚገኘው የብሉ ናይል ግዛት ላይ በርትቷል። በጄኔራል አልቡርሃን የሚመራው የሱዳን ጦርና የጄኔራል ሄሜቲ ፈጥኖ ድራሽ ኃይል RSF በዚህ ስልታዊ ቦታ ላይ ከፍተኛ ጦርነት እያካሄዱ ይገኛሉ። የውጊያ ከሱዳን አልፎ በኢትዮጵያ የድንበር ደህንነት ላይ አዲስ ስጋት መፍጠሩ ተነግሯል። የዘገባው ሌላኛው አስገራሚ ገጽታ በደቡብ ሱዳን የሚንቀሳቀሰው የSPLM አማጺ ቡድን ከፈጥኖ ድራሽ ኃይሉ ጎን መሰለፉ መገለጡ ነው። ከዚህም ባሻገር የሱዳን ወገኖች ፈጥኖ ድራሽ ኃይሉ በኢትዮጵያ ሶሳ በኩል ድጋፍ እያገኘ ነው የሚል ክስ እያቀረቡ ይገኛሉ። በሌላ በኩል ደግሞ የኢትዮጵያ የውጭ ጉዳይ ሚኒስተር የህወሓት ቅጥረኛ ወታደሮች ከአልቡርሃን ጦር ጎን ተሰልፈው እየተዋጉ ነው ሲል መክሰሱ ይታወሳል። ህወሓት ግን የቀረበበትን ክስ መሰረተ ቢስ ነው በማለት አስተባብሏል። ክቡራን አድማጮች ለዕለቱ ያዘጋጀናቸው ዓለም አቀፍ መረጃዎች የስካውኖች የሰማችኋቸው ነበሩ። በሌላ መረጃ ተመልሰን እስከምንገናኝ ቸር ሰንብቱ።